ስትሮክ ሲያጋጥም ጉዳት እንደደረሰበት የአእምሯችን ክፍል እንዲሁም እንደ ጉዳቱ መጠን ምልክቶቹም የተለያዩ ናቸው። ዛሬ አቲፒካል ፕሬዘንቴሽን ካላቸው በተደጋጋሚ ሚስ ሊደረጉ ከሚችሉ የስትሮክ አይነቶች መካከል የተወሰኑትን እነግራችኋለሁ። ዶክተር ሲሳይ ነኝ፣ የውስጥ ደዌ ስፔሻሊስት። በአመዛኙ ስትሮክ ሲከሰት የሚታዩ ምልክቶች በአንድ በኩል በድንገት የሚነሳ የእጅ ወይም የእግር መስነፍ፣ የፊት መጣመም እንዲሁም መናገር አለመቻል እነዚህ ምልክቶች ሊያሳይ ይችላል። ግን አንዳንድ የስትሮክ አይነቶች እነዚህ ምልክቶች ላያሳዩ ይችላሉ። ከነዚህም መካከል አንደኛው ፖስቴሪየር ሰርኩሌሽን ስትሮክ የምንለው ነው። እንደዚህ አይነት ታካሚዎች በብዛት የሚኖራቸው ሳይታሰብ በድንገት የሚከሰት ሎስ ኦፍ ባላንስ ወይም ባላንስ መቆጣጠር አለመቻል፣ ማዞር፣ ቨርታይጎ የምንለው ወይም ነገሮች ይሽከረከሩባቸዋል፣ ማቅለሽለሽ ወይም ማስታወክ ሊኖራቸው ይችላል። ሁለተኛው ስሞል ቨዝል ስትሮክ ወይም ላፕራር ኢንፋርክሽን አላቸው ሰዎች ላይ ግልጽ የሆነ የስትሮክ ምልክቶችን ላናይ እንችላለን። ታካሚዎች ከሽንት ጋር የተያያዘ ሽንት ማምለጥ ሊሆን ይችላል። የኮግኒቲቭ ኢምፔርመንት የምንለው ዲሜንሺያ፣ ፒውር ሞተር ኦር ፒውር ሴንሰሪ ሎስ ሊኖራቸው ይችላል እና ግልጽ የሆኑ የስትሮክ ምልክቶችን እነዚህ ታካሚዎች ላይ ላናገኝ እንችላለን ማለት ነው። ሌላው ትራንዚየንት ኢስኬሚክ አታክ ያላቸው ሰዎች የስትሮክ ምልክቶቹ ለተወሰነ ደቂቃ ወይም ለተወሰነ ሰዓታት ብቻ ስለሚቆዩ ወደ ሕክምና በሚመጡበት ሰዓት ምልክቶቹ ሙሉ። ስለዚህ እንደዚህ አይነት ያልተለመዱ በድንገት የሚታዩ ምልክቶች በሚያጋጥሙበት ሰዓት በፍጥነት ወደ ሕክምና በመሄድ ምርመራዎችን ማድረግ ያስፈልጋል ማለት ነው።